ሀገር በቀል ከሆነው ሃይማኖቶች መካከል በኢትዮጵያ ውስጥ ስለ ዋቄፈና እናያለን። አብራችን ቆዩ። የዋቄፈና እምነት እስከ 16ኛው ክፍለ ዘመን ድረስ በትክክል እየሄደ ነበር። ነገር ግን በ16ኛው ክፍለ ዘመን የእስልምናና የክርስትና እምነት በብዛት መነገሩን አስመልክቶ የዋቄፈና ተከታዮች ቁጥራቸው መቀነስ ጀመረ። ከዚህም በተጨማሪ የዋቄፈና እምነት ከባህሉ ጋር የተቆራኘ ሲሆን ሰዎችን ከሁለቱም እንዲወጡ አላደረጋቸውም። ማለትም ሁለቱም ቦታ እንዲኖሩ አደረጋቸው ማለት ነው። ይህም ደግሞ በእንግሊዘኛ ሲንክሬቲዝም ይባላል። እናም በተጨማሪ ዋቄፈና እንደ ሙስሊሙም ሆነ እንደ ክርስትናው ለፈጣሪ ጸሎት የሚያደርስላቸው ማለትም በክርስትናው ቄስ እንደምንለው፣ በእስልምናው ደግሞ ሼህ እንደምንለው የራሳቸው የሆነ ጸሎት የሚያደርጉላቸው ሰዎች አሉ። እናም ስማቸው ለወንድ ሲሆን ቃሉ፣ ለሴት ሲሆን ደግሞ ቋልት ይባላሉ። እንደዚህ አይነት ታሪካዊ መረጃ እንዲደርሳችሁ ከፈለጋችሁ ፎሎ፣ ሼር አድርጉ። አመሰግናለሁ።